ሰላም አለይኩም ውዶች፣ እንዴት ናቸው? እኔ ያለሁ አልሐምዱሊላህ፣ አላህ የተመሰገነ ይሁን። እናንተ ደህና ናችሁ? እኔ ደህና ነኝ። በእንደዚህ አይነት ቪዲዮ መጥቼ አላውቅም ባይዘወይ እና ዛሬ ምን ብላችሁ መሰላችሁ መጣሁት። ይችን ልጅ ማለት ነው ሚምጃዬ ትባላለች። ታውቃታላችሁ፣ በአብዛኛው ታውቃታላችሁ ብዬ አስባለሁኝ። እና ማለት ሰሞኑን የሆነ ብዙ የማያቸው ነገሮች አሉ። ብዙ ነገሮች እያየሁኝ ነው። እና ምን ሆናችሁ ነው? ልጅቷ ምን አደረገቻችሁ? ማለት ሰርታለች፣ ምን ብላለች? በቃ የፈለገችውን ነገር ነው ያደረገችው። ከዛ ሲቀጥል ደግሞ ፈጣሪዋ ረዳት፣ ቻሌንጅ አገኘች፣ ሀገሯ ገባች። እንዴ እኛ የማዳም ቅመሞቹ ነን፣ እኛስ እየሰራን አይደል እንዴ? እርግጠኛ ነኝ እናንተም የማዳም ቅመም ሆናችሁ ነው እሷን እየተሳደባችሁ ያላችሁ፣ እሷን እያስለቀሳችሁ ያላችሁት ማለት ነው። የበፊቱን ህይወትሽን አናቅም እንዴ? በፊቱን ኑሮሽን አናቅም እንዴ? አሁን እዚህ ደረጃ ላይ ደርሰሽ እንትን የምትይው ምናምን ለምንድን ነው የበፊቱን እንትን እያነሳችሁ ልታሰቃዩት የምትችሉት? እንደውም ማለት ነው ልንገራችሁ፣ እሷ በጣም ጀግና ናት፣ በጣም ጀግና ማለት ነው። ለዛውም እንደኛ በፕሌን አይደለም የመጣችሁ፣ በባህር መታ ሰርታለች። እንደውም ሰው ኧረ በጣም እንገርማለን። የምር ወላሂ ነው የምላችሁ፣ በጣም እንገርማለን። ሰው እንደውም ሲደሰት ከዛ ከነበረበት ቦታ ላይ ተንስቶ በቃ የሆነ ደረጃ ላይ ሲደርስ ሰው ደስ ይለዋል እንጂ እንዴት ሰው ይከፋዋል? እንዴት ምቀኝ! ይሄ ምቀኝነት ነው፣ ወላሂ ምቀኝነት ነው። እኔ እንደዚህ አይነት ቪዲዮ ሰርቼ አላውቅም። ቪዲዮዬም ቫይራል አይወጣም በይዘወይ ምናልባት እስኪ ይሄንን ሸር ኮፕሊንግ ካደረጋችሁት እና ለነዚህ ለማይረቡ ሰዎች ካደረሳችሁ ብዬ ነው ቪዲዮ የሰራሁት እንጂ እሺ ቆይ ምን አደረገች ይችላል? ምንም ያደረገችው ነገር የላትም። ወላሂ ይሄንን በጣም ክፋት ነገር የምታስቡ አይምራችሁ ላይ የሆነ ነገር የምታስቡ ሰዎች ስነ ስርዓት ያዙ። ወላሂ ቆይ ይችላል ምን አደረገች? አሁን ነገ ጧት እኔም እንደዚህ አይነት ነገር ፈጣሪ ከቲ አላህ ወይ የሆነ ነገር ላይ አድርሶኝ በሆነ ነገር ከማዳም ቤት ወጥቼ ቢያልፍልኝና ነገ እኔንም እንደዚህ አንቺም የማዳም ቅመም ነበርሽ ምናምን ብላችሁ ብትሰርጉኝ ነው ከቴ ፈጣሪ በሰጠኝና በሰደባችሁ። አንቺ ደግሞ ይሄ ቪዲዮ ከደረሰሽ ለምን እንደምታረቅሽው በማዳም ቅመምነትሽ ታፍሪበት ነበር እንዴ? ምን ያስለቅስሻል አንቺ? እንደዚህ አሉኝ የበፊቱን ህይወቴን አንስተው ለማሸማቀቅ ሞከሩኝ ምናምን ነገር ለምን ታውጣሻለሽ? የኔ ወዳንቺም አታርቅሽ። ከዛ ሲቀጥል የበፊቱ ህይወትሽ ማዳም ቅመም ቤት መኖር ማለት እኮ ስራ መስራት ነው እንጂ እንደዚህ እንትን ማለት አይደለም። እዚህ ጋር ተዋርደን ስራ የምንሰራው ለማግኘት ብር ለማግኘት ነው አይደለ? እዚህ መጣ ነው። ስለዚህ ብዙዎቻችሁ ደግሞ አትጨማለቁ። ብዙ ነገር የሆነ እንትን የምትሉት ነገር አለ። በጣም እኔ ብዙ ሌሎች ቪዲዮ የቫይራል ስለማይወጣ ቪዲዮ አልሰራም። ሌሎች ቪዲዮ ውስጥ ግን ገብቼ የማያቸው ነገሮች ማለት ነው ግርም ይለኛል። ኮሜንት ምናምን ሳነብ እናንተ ገረዶች እንደዚህ ነው ምናምን በቃ በጣም ይዘገንናል የምር። ስለዚህ ለነዚህ እንደዚህ ለሚሉ ሰዎች እኛም በልጣችኋለን ከምንም በላይ ማለት ነው። እና ግምጃዬን ደግሞ በዚህ ልክ ዝቅ አድርጋችሁ በዚህ ልክ ልታዋርዷት አይገባም። እንደውም ጀግና ሴት ናት በእኔ ማለት ነው። በእኔ ጀግና ሴት ናት። ስለዚህ ስነ ስርዓት ያዙ እሺ።